ዛሬ ደግሞ ይዤላችሁ የመጣሁት እንደዚህ በሚያምር መልኩ የሲናሞል አሰራር ነው ይዤላችሁ የመጣሁት። ይሄ እንደምታዩት ደስ የሚል የሲናሞል አሰራር ነው ማለት ነው። ትወዱታላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። መግቢያ ላይ እንደተናገርኩት በዚህ በሚያምር መልኩ የሲናሞል አሰራር ይዤላችሁ መጥቻለሁኝ። ትወዱታላችሁ፣ እንደምትወዱት አልጠራጠርም። እንግዲህ እንደምታዩት በጣም የሚያምር ደስ የሚል ጣፋጭ የሆነ ከቡና ጋር የሚበላ የጣፋጭ አይነት ነው ማለት ነው። እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉኝ። ቀጥታ ወደ ቪዲዮ። እዚች ጋር 3 እንቁላል ሰብሬ ያዘጋጀው በባዶ ሳህን ላይ እንቁላሌን ሰብሬ ያዘጋጅቻለሁ። የምጠቀመው ካሜራ፣ ቤኪንግ ፓውደር፣ ቫኒላ ናቸው። ካሜራ 1 የሾርባ ማንኪያ አደረኩ። ስላልሞላው ትንሽ እየጨምራለሁ። ሙሉ ስላልነበረ ሙሉ የ1 ሾርባ ማንኪያ በቂ ነው። ከዛ ስኳር 1/3 ማንኪያ የሾርባ ማንኪያ ጨምራለሁ። ከዛን አንድ ላይ በደንብ እንመታዋለን እንዲዋሃድልን እንቁላሉና ስኳሩ። ቤኪንግ ፓውደር እና ቤኪንግ ቫኒላ ከፈለጋችሁ ከዱቄቱ ጋር መጨመር ትችላላችሁ። እኔ ግን ቫኒላው የእንቁላሉ ሽታ እንዲያጠፋ ግዴታ ከእንቁላሉ ጋር ነው። ያው ቤኪንግ ፓውደሩ ማለት ነው። ቫኒላውን ጨመርኩ። ቫኒላ ይሄ ነው የተጠቀምኩት። ቤኪንግ ፓውደሩ ግን ከዱቄቱን ጋር ብትጨምሩ ችግር የለውም። ግን እኔ አንድ ላይ ጨመርኩኝ። ቤኪንግ ፓውደር ነው። ከዛ እነዚህ ነገሮች ከጨመርኩኝ በኋላ ይሄ ቤኪንግ ፓውደሩ ነው። 1 ሾርባ ማንኪያ ያልሞላ ማለት ነው፣ ወይም የሻይ ማንኪያ በቂ ነው። እነዚህን ከጨማመርኩኝ በኋላ ሮብ አለኝ። ሮብ ወይም እርጎ በሾርባ ማንኪያ 2 ተጠቅሜያለሁ። ሁለት የሾርባ ማንኪያ እርጎ ተጠቅሜያለሁ። ከዛን ትንሽዬ ውሃ ጨምራለሁ። ቢያንስ 1 የግማሽ ኩባያ ማለት ነው። 1 ግማሽ ብርጭቆ ውሃ ለማዋሃድ ያህል ተጠቅሜ እመታዋለሁ። በዚህ መልኩ በደንብ ካዋሃድ ነው ከመታነው በኋላ በደንብ ተመቶልኛል። አሁን ሁሉንም እንዲዋሃድ አድርጌያለሁ ማለት ነው። የጨማመርኩት ሁሉንም ነገር እንዲዋሃድ ካደረኩ ከመታሁት በኋላ ከዛ በኩባያ ያዘጋጀሁት ወተት አለኝ። ፍሬሽ ወተት 1 ብርጭቆ ፍሬሽ ወተት ጨመርኩኝ ማለት ነው። ምንም አይነት ውሃ አንጨምርም፣ ቅድም ከጨመርኩት ውጪ ግማሽ ብርጭቆ ውሃ ከዛ ውጪ ሌላ አንጨምርም ማለት ነው። ሙሉ ለሙሉ በወተቱ ነው ዱቄቱ የሚቦካው። እና በዚህ መልኩ ካዋሃድኩት በኋላ ቦንፊት ነፍቼ ያዘጋጀሁት ዱቄት አለኝ። ትንሽዬ ዘይት ጨምራለሁ። መጀመሪያ ዘይት ስለረሳሁ ነው። 2 የሾርባ ማንኪያ ያህል በቂ ነው። እኔ ግን ግምት ነው የጨመርኩት። ብዙ ጊዜ ግምት ነው የምጨምረው ዘይት በእይታ አውቃለሁ ማለት ነው። ከዛ እነዚህን ከጨረስን በኋላ በዚህ ሳህን 2 ከግማሽ ዱቄት ነው የተጠቀምኩት። ግን ሆኖም 2 ከግማሹ አልበቃ ብሎኝ ላም ሲለበኝ ማለት ነው የተወሰነ ደረቅ ስላላለለኝ ጨመር አድርጌያለሁ ማለት ነው። ያው እያያችሁ መጨመር ነው። ዱቄት የሚያስጨምራችሁ ከሆነ እያያችሁ መጨመር ነው።
2 ከግማሽ በቂ ነው ብዬ እርግጠኛ ሆኛ አልነግራችሁ ማለት ነው። ምክንያቱም እኔ ያንን ከጨመርኩ በኋላ ቀጠን ሲልብኝ ጨምር ያለው ዱቄት እዚች ጋር ያኛው ካቦካሁኝ በኋላ አብክቼ አዘጋጅቻለሁ። ያኛው ግማሽ ደቂቃ ከድኜ ትቼዋለሁ። ከግማሽ ደቂቃ በኋላ መዳመጥ ጀምራለሁ ማለት ነው። እዚች ጋር የተጠቀምኩት 1 የቡና ሲኒ ስኳርና 2 የሾርባ ማንኪያ የቀረፋ ዱቄት ነው የተጠቀምኩት። ሲናሞል በእንግሊዘኛ ወይም በእኛ የቀረፋ ዱቄት እና ስኳር ነው። አዋሃድኩትና አዘጋጅቼ አስቀመጥኩት ለበኋላችን ማለት ነው። ከዛውን ከግማሽ ደቂቃ በኋላ ሊጤ ኩፍ ብሎልኛል ማለት ነው። ያው ግማሽ ደቂቃ ሙሉ ለሙሉ ኩፍ ብሏል ሳይሆን በደንብ ሽት አድርገን በዚህ መልኩ በነገራችን ላይ ቦታው በደንብ አጥቤ ቦታው ማለት ነው በደንብ በውሃ አጥቤ አጽድቼ ንጹህ አርጌ ነው የምጠቀመው ማለት ነው የሚመቸኝ ስለሆነ። ከዛ እሱ ላይ ዘይት ቀባሁና ማሸት ጀመርኩኝ ማለት ነው። በደንብ ሽት አርጌ ነው ያሸሁት። በደንብ እንዲብላላና ያማረ እንዲሆን ግዴታ በደንብ መታሸት ስላለበት ጉልበት ይፈልጋል። ያማረ እንዲሆንልን ማለት ነው። አሽቼ ከጨረስኩኝ በኋላ በዚህ መልኩ እየዳመጥኩኝ ነኝ። በዚህ መልኩ እየዳመጥኩ እገኛለሁ። ከዛ በዚህ መልኩ ዳመጥኩትና አስተካክዬ በዚህ መልኩ አስተካክዬ ከዛ እንደሚከተለው ተከታተሉኝ ታያላችሁ ማለት ነው እንዴት እንዳመሰራው። ይኸው በዚህ መልኩ እኔ ያደረኩት ክብ አይደለም፣ ሾጣጣ ነው የምታረጉት። ረዘም አርጋችሁ ማለት ነው። ረዘም አርጋችሁ ካሜራው ትንሽ በትክክል እየቀረጸልኝ አይደለም፣ ከፍ ማለት ነበረበት በደንብ እንዲታያችሁ። ግን ይኸው እንደምታዩት ረዘም አርጌ ነው በረጅሙ ገብቷችኋል። በረጅሙ 4 ማዕዘንም አይደለም ሾጣጣ በረጅሙ ማለት ነው። ምክንያቱም መሆን ያለበት እንደዚህ ነው። ክብ ከሆነ አይመች ቅርጽ አይሰጠንም። ይኸው አሁን ዘይቴን እየቀባሁ ነው። እናንተ ቂቤ መጠቀም ትችላላችሁ። ዙብዳ የሚባለው በሱ ደግሞ የበለጠ አሪፍ ነው የሚሆነው። እኔ ግን ለጊዜው ዘይትን የተጠቀምኩት። ሰዎቼ ዙብዳ ብዙም ስለማይፈልጉ በዘይት ነው የሰራሁት። ከዛ ቅድም ያዋህድኩት ስኳርና የቀረፋ ዱቄት ይኸው ዘይቱ ይሄን እንዲያጣብቅልን ይጠቅመናል ማለት ነው። ስኳሩና የቀረፋ ዱቄቱ ላይ ነስነስ ሳረገው አጣብቆ እንዲይዝልን ይረዳል። ከስር ወቄቤ ወይም ዘይት ስትቀቡት ማለት ነው። ከዛ ይኸው አጣብቆ ይዞልኛል ማለት ነው። ቀባሁት ሁሉንም። እዚህ ጋር ተጠይቃለሁ በደንብ አታያችሁ ማለት ነው ትንሽ። ከዛ በዚህ መልኩ ካረኩት በኋላ ይኸው በረጅሙ እንዲጠቀለልላችሁ ነው ማለት ነው። በረጅሙ የምታደርጉት ክብ ቢሆን አይመችም፣ አጭር ነው የሚሆነው። ስለዚህ በረጅሙ አድርጌ ይኸው በዚህ መልኩ እየጠቀለልኩት እገኛለሁ። ቀስ እያደረጋችሁ እኩል ለኩል ከጫፍ እስከ ጫፍ ታጥፉታላችሁ። በዚህ መልኩ ከታጠፈ በኋላ መጀመሪያ ዘይት የቀባሁት ቦታው እንዳይዘብኝ ነውና ዘይት ስለቀባሁት አላይዘብኝም። ይኸው ከዛ ይሄ እናጣብቀዋለን። የታጠፈው ጫፍና ጫፉ እንዳይፈታ በኋላ ላይ ትንሽ የውሃ እያስነካው አጣብቃለሁ ማለት ነው። ትንሽ የውሃ ያስፈልጋልና ውሃ አምጥቼ በውሃ እየነከርኩ በእጄ በደንብ አያይዛለሁ ማለት ነው። የውሃ መጣ ውሃ እየነከርኩ በውሃ ማያያዝ ነው። ምክንያቱም ለንቆራርጠው ስንል ይፈታል። የውስጡ ዱቄቱና ስኳር ስለሆነ እንዳይወጣ በዚህ መልኩ እያስነካን ጫፍ ጫፉ እንዲያያዝ ማያያዝ አለብን። በዚህ መልኩ በደንብ አጣበቅኩት፣ በደንብ አያያዝኩት። በዚህ መልኩ ካያያዝኩት በኋላ ይኸው በደንብ እንዲዝልኝ ያደረኩት። አሁን የሚቀረን መቆራረጥ ነው ማለት ነው። ተያይዞልኛል። አሁን ያው እዚች ጋር እቃ የመጀመሪያ ዘይት ቀብቼ ያዘጋጃለሁ የምጋገርበት ማለት ነው። ፍሩን ውስጥ የማስገባበት እቃ ዘይት መቀባት አለበት ከስር እንዳይዘብኝ፣ በኋላ ላይ በሚበላ ጊዜ ጥብቅ ብሎ እንዳይቀር ማለት ነው።
ይሄንን ቀብቼ ካዘጋጀው በኋላ ክር ያዘጋጀውታል። ማንኛውም የልብስ የሚሰፋበት ክር መጠቀም ትችላላችሁ። ክር ከሌላችሁ ደግሞ አሪፍ ቢላዋ የሚቆርጥ የሆነ አዲስ ቢላዋ ያስፈልጋቸዋል። ምክንያቱም የማይቆርጥ ከሆነ ያበላሽባቸዋል። ያው በዚህ መልኩ በክሩ እየቆረጥኩ በዚህ መልኩ በሚያምር መልኩ ቅርጽ ይዞልኝ አያምርም? በዚህ መልኩ ቆርጬ አዘጋጅቻለሁ። ይኸው ሲያምር በዚህ መልኩ የሚያምር ቅርጽ ወጥቶልኛል። ከዛ ይሄ ለአንድ ሰዓት ማለት ለአንድ ሰዓት ከድኜ አስቀምጠዋለሁ ማለት ነው። ለአንድ ሰዓት ከድኜ አስቀምጠውና በደንብ ኩፍ ማለት ስላለበት ከአንድ ሰዓት ቆይታ በኋላ ነው ፍሩን ውስጥ የሚገባው ማለት ነው። እና ያው በዚህ መልኩ ከአንድ ሰዓት ቆይታ በኋላ ደርሶልኝ አስገብቼው ይኸው አብስየዋለሁ ማለት ነው። ይኸው ከላይም ከታችም ብዙ ጊዜ አይፈልግም ማለት ነው። ይኸው በስሎ አውጥቼዋለሁ ፍሩን ውስጥ ገብቶ። ከዛ ሀላዋ ነው ምንድነው ብቻ ስሙ ጠፋኝ። ፎቶ አስቀምጥላችኋለሁ ተምኔሌ ላይ ማለት ነው፣ ወይም መግቢያ ላይ። ምክንያቱም እዚች ጋር ማሳየት ነበረብኝ ሳላሳያችሁ ሳላስገባ እንትን አልኩኝ ማለት ነው። ስለዚህ በዚህ መልኩ አጠናቅቅ ያለው የሚያምር ሲናሞል አሰራር ዛሬ ይዤላችሁ መጥቼ በዚህ መልኩ አጠናቅቅ ያለው። ከወደዳችሁት ላይክ አድርጉ፣ እንዲሁም ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑኝ። ዘወትር የምለቀው ቪዲዮ በቶሎ እንዲደርሳችሁ የሲናሞል አሰራር በዚህ መልኩ በሚያምር ሁኔታ አጠናቅቄዋለሁ። እናንተም ሞክሩት፣ ትወዱታላችሁ። በተረፈ ያላችሁ በሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።